ሰላም እንዴት ናችሁ? ጅምር መንፈሳዊነት ቻናል ነው። ላስት ታይም ስለ ናርሲሲዝም ስለ ኢሞሽናል ትሪገርስ እያወራን ነበር። ትንሽ ቆይቻለሁ ቪዲዮ ከሰራው ተመቸኝም ነበር። ዛሬ አዲስ ቪዲዮ ይዤ መጥቻለሁ። እሱም ስለ ቻክራዎች ወይም ስለ ኢነርጂ ሴንተሮች ክርስትና ውስጥ ሰባቱ ቃል ኪዳናት የሚባሉት ማለት ናቸው። የማወራው እኔ እዚህ ቪዲዮ ላይ ላወራላችሁ የተዘጋጀሁት ከእኔ ኤክስፔሪየንስ አንጻር ካለኝ እውቀት አንጻር ለቻክራዎች ወይም ስለ ኢነርጂ ሴንተሮች የህይወት ኃይል መቀመጫዎች እንበላቸው የህይወት ኃይል መቀመጫ ቦታዎች እንበላቸው እነዚህን ቻክራዎች አምናለሁ ፋሚሊየር ናችሁ ከቻክራ የሚባለው ኮንሴፕት ጋር አዲስ አይደላችሁም ብዬ አምናለሁ። ሰባቱ ቃል ኪዳናት ነው የሚባለው በመጽሐፍ ቅዱስ ላይ ወይም እንደዛ አይ ቲንክ ሚስጥሮች ነው ሰባቱ ቃል ኪዳናት ሳምቲንግ እንደዛ አይነት ሶ ኢነርጂ ሴንተርስ በሚለው እንስማማና ኢነርጂ ሴንተር ምንድነው ብለን እንጀምራለን። ከዛ አንድ ቻክራ ስንጠራ ወይም አንድ ኢነርጂ ሴንተር የህይወት ኃይል መቀመጫ ስንጠራ ከሱ ጋር የተቆራኙ ስንት ነገሮች አሉ። ካለር አለው ያ ኢነርጂ ሴንተር የህይወት ኃይል መቀመጫ፣ ኢለመንት አለው። ኢለመንት ማለት እነዚህ ምድር፣ እሳት፣ ውሃ፣ አየር እያለ የሚጠቅሳቸው ነገሮች ማለት ናቸው። ስራ አለው ያ የኃይል መቀመጫ እና የህይወት ትርጓሜ ያለው ከዛ ኃይል መቀመጫ አንፃር ህይወትን አንድ ሰው እዛ ኃይል ላይ ፎከስ አድርጎ ከሆነ ህይወትን እንዴት አድርጎ ይተረጉመዋል የሚለውን ነገር ለመግለጽ እሞክራለሁ። ሶ እንጀምር። ቻክራ ወይም ኢነርጂ ሴንተርስ ማለት እነዚህ በውስጣዊ አካላችን ውስጥ የሚገኙ ኢነርጂ ሴንተርስ ወይም የህይወት ኃይል መቀመጫ ሲሆኑ አካላዊ፣ ስሜታዊና መንፈሳዊ ጤንነታችንን ማንነታችንን ይወስናሉ ወይም ይዳኛሉ ተብለው የሚታመኑ ኢነርጂ ሴንተሮች ናቸው። ሰቨን ቻክራስ ቻክራ የሚለው ከኤሽንት እምነት የመጣ ነው። ግን ሁሉም ካልቸር እነዚህ ሰባት ነገሮች አሉት። በክርስትና ሰባቱ ቃል ኪዳናት ወይም ሰባቱ ሚስጥሮች ይባላሉ። በዌስተርን ካልቸር ሰባቱ የህይወት አስፔክቶች ይባላሉ። እነዚህ ሰባት ነገሮች አሉ ሁሌ በላይት ላይ አንድን ብርሃን ስንከፍለው በፕሪዝም ሰባት ቦታ ይከፈላል። ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ሐምራዊና ወይን ጠጅ ብለን ሰባት እንከፍላለን በብርሃን ስንከፍለው። ይሄ ሰባት ቁጥር ሰባት የሚባለው ቁጥር ከብዙ ነገሮች ጋር የተገናኘ ነው ማለት ነው እና እሱ ብቻ አይደለም። ከኦርጋኖቻችን ውስጣዊ ኦርጋኖቻችን ሰባት መሰረት ቫይታል ኦርጋኖች አሉ እና ሰባት የግላንዶች አሉ። የኢንዶክራይን ግላንድ፣ የሆርሞን ግላንዶች፣ ስሜቶቻችንን ሙዶቻችንን የሚወስኑ ግላንዶች አሉ። ይሄ ሰባት የሚባለው ቁጥር ከኢነርጂ ሴንተሮች ጋር በጣም የተቆራኘ ነው ማለት ነው። ሰባት አሉ። አንድ ባንድ እናያቸዋለን። ከለሩ፣ ኢለመንቱ፣ ስራውና የህይወት ትርጓሜ ከሱ አንፃር አንድ ቻክራ በደንብ ሊሰራ ይችላል። የተመጣጠነ ሊሆን ይችላል፣ ባላንስድ ሊሆን ይችላል፣ ወይም አንባላንስድ ሊሆን ይችላል፣ ያልተመጣጠነ ወይም የተዛባ ሊሆን ይችላል። እንዲዛባ የሚያደርጉት ነገሮች ምንድናቸው የሚለውን ነገር እናያለን። እንዲዛባ የሚያደርጉት ነገሮች ምንድናቸው የሚለውን ካየን በኋላ ያን የተዛባ ቻክራ ባላንስ ለማድረግ ማድረግ ያለብን ነገር ባላንስ ሲሆን ነው ወይ ህይወታችን የተስተካከለ የሚሆነው። ቻክራ ኢነርጂ ሴንተር ላይፍ ኢዝ አባውት ኢነርጂ አይደል? ኢነርጂ ከተዛባ የማይንቀሳቀስ ከሆነ ወይም አንዱ በጣም እየሰራ አንዱ የማይሰራ ከሆነ ላይፋችን፣ ጤናችን፣ ማንነታችን ጥሩ አይሆንም ማለት ነው። ከዛን ጀምርና እያወራን እንሄዳለን። ከመጀመሪያው ቻክራ እንጀምር። ከሎኬሽኑ እንጀምር። ሩት ቻክራ ይባላል የመጀመሪያው። የስር ብለን እንሰየው በአማርኛ የስር ቻክራ፣ የስር የኃይል መቀመጫ የሚገኘው ሎኬሽን at the base of the spine የብለሰረሰራችን ስፓይናል ኮርዳችን መጨረሻ ላይ እንስሳቶች ላይ ጭራ የሚበቅልበት ብሬን የሚባላል የኛ መጨረሻ አካባቢ የስፓይናል ኮርዳችን መጨረሻ ላይ ማለት ነው። ሎኬሽኑ ዛሬ ነው። ቀለሙ ወይም ከለሩ ሬድ ነው፣ ቀይ ነው ማለት ነው። ኢለመንቱ ሰባት መሰረታዊ ቀለማት ስላሉ ከነሱ ጋር አሶሺየት እያደረግን ነው እያቆራኘ ነው ቻክራዎቹ እያንዳንዱ መጨረሻ ላይ ስንደርስ ይገባቸዋል። ኢለመንታውን ቤዚክ ኢለመንት ሰባት ኢለመንት አለን። አሁንም እነዚህ ሰባት ቁጥር ሰባትም ሰባት ቻክራ፣ ሰባት ቀለም፣ ሰባት ቃል ኪዳን፣ ሰባት ኢለመንት ደግሞ ነው። እዚህ የሩት ቻክራ ኢለመንት ምንድነው? እርዝ ነው ወይም ሶሊድ ሚነራል ነው ማለት ነው። ሩት ቻክራ ከምድር ጋር የሚያቆራኘን ነው። በቃ ዋናው እሱ ይሄ ኢነርጂ ሴንተር፣ ይሄ ኢነርጂ ከምድር ጋር የሚያያይዘን ሩት ቻክራ ይባላል ማለት ነው። ከቦዲ ፓርቶች ከየትኛው ቦዲ ፓርት ጋር ነው የተገናኘው የሩት ቻክራ? እግራችን፣ የታችኛው የሰውነታችን ክፍል አጠቃላይ እግር፣ የእግሮቻችን ጣት፣ ቅልጥማችን፣
ስፓይን እና አድሬናሊን ግላንድ ከሱ ጋር የተገናኘ ነው ማለት ነው። ኦኬ ግላንዶች አሉት። ያው ቻክራ ከራሱ ጋር የተገናኘ ግላንዶች አሉት። ሴክሹዋል መራቢያ ግላንዶች ከዚህ ከሩት ቻክራ ጋር የተገናኙ ይመስለኛል። ያ እንደዛ ነው። ሶ አሁን ባላንስድ ሲሆን እና አንባላንስድ ሲሆን ምን ነገሮች ይታዩበታል የሚለውን ነገር እሱን ከመጀመራችን በፊት ምን ነገር አንባላንስ ሊያደርገው ይችላል? ይሄን ሩት ቻክራ ኖርማሊ አንዛል ሲፈጠር ባላንስድ የሆነ ኢነርጂ ይዞ ነው የሚፈጠረው፣ ግን ውጫዊ ነገሮች ይከሰታሉ። አንፎርቹኔትሊ ላይፍ ኢዝ ናት ፌር ወይም ስትሬት ፎርዋርድ አይደለም። የሆኑ ውጫዊ ነገሮች ይከሰታሉ። ይሄን ቻክራ ሊያዛቡ የሚችሉ ይሄን ሳይኮ ኢነርጄቲክ ሲስተም ሊያዛቡ የሚችሉ ነገሮች ይከሰታሉ። እነሱ አሁን እዚህ ጋር ነው ዋናው ነገር እየገባን የሚመጣው ምን አይነት አስፔክት እንደሆነ ቻክራ። ይሄ ፊዚካል አይደለም፣ ሳይኮሎጂካልም አይደለም፣ ኢትስ ስፒሪቹዋል ሴንተር ነው ማለት ነው ቻክራ ማለት። ለምን እንደሆነ ይገባችኋል? አንድ ህፃን ልጅ ሌትስ ሴይ አንፎርቹኔትሊ ሞሌስቴሽን ደረሰበት፣ ወሲባዊ በደል ደረሰበት። ሶ ያ ወደ ትራማ ይቀየራል። ያ ህፃን ልጅ ምንም የማታውቅ ወይም ልጅ ወሲባዊ በደል ሲደርስበት ወደ ትራማ ይቀየራል። ይሄን ቻክራ በደንብ እንዳይሰራ ያደርገዋል ሩት ቻክራችን። ሴክሹዋል ኮንፊውዥን ሁለተኛው፣ ወሲባዊ ግራ መጋባት፣ ሴክሹዋል አንዛይቲ፣ ወሲባዊ መጨነቅ፣ ሴክሹዋል ዴፕሪቬሽን፣ ወሲባዊ መጨቆን፣ ሴክሹዋል የሆነ የሴክሹዋል ኦርጋናችንን ኤክስፕሎር እንዳናረግ ከተጨቆንን፣ ስለ ሴክስ ምንነት እንዳናቅ ከተጨቆንን ይሄ ቻክራ ብሎክድ ይሆናል። በቃ በደንብ አይሰራም። ሶ እነዚህ ነገሮች ብሎክ ያደርጉታል። ከሴክስ ጋር የተገናኘ ነገር ማንኛውም ኔጌቲቭ ነገር፣ ኔጌቲቭ ኤክስፒሪየንስ፣ ኔጌቲቭ በደል ወደ ትራማ ይቀየራል። ያ ትራማ ሩት ቻክራን ብሎክ ያደርገዋል ማለት ነው። መሰረታዊ ነገር ነው አይደል? ሩት ቻክራ ከምድር ጋር የሚያገናኘን ነገር ነው ብለናል። ኢፍ የሰርቫይቫል ኢንስቲንክታችን ከተጎዳ ያ ትራማ ይሄን ቻክራ ብሎክ ያደርጋል። ብሎክድ ሲሆን አንባላንስ ይሆናል። አንባላንስ ሲሆን ምን ነገሮች ያጋጥሙናል? አንዛይቲ፣ ጭንቀታም ይሆናል። ፊር፣ ፍርሃት፣ ሴኩሪቲ፣ ደህንነት አይሰማንም። ፊሊንግ አንግራውንድድ፣ እንዋልላለን። በቃ በሀሳብ ሌላ ቦታ እንሄዳለን። እዛው ቦታ ላይ ያለውን ነገር ኤክስፒሪየንስ አለ። ስትረስነስ፣ መቆነጥነጥ፣ ፋይናንሻል ስትረስ፣ ያ ከብር ጋር የሆነ ችግር ይኖርብናል። በቃ ብር አይበቃንም፣ አይኖረንም። ዲስኮኔክሽን ፍሮም ዘ ቦዲ፣ ከሰውነታችን ጋር በቃ ሙሉ ለሙሉ እንለያያለን። ሰውነታችን ደል እንሆናለን። ሰውነታችን መጠበቅ አንችልም፣ መስማት አንችልም። ጨጫውን ምን ያህል ስፒሪቹዋል መሰረታዊ ሴንተር ኢነርጂ ሴንተር እንደሆነ ማለት ነው። ዲስ ቻክራ ነው ስፒሪቹዋል ነው። ከዛ ወደ ሜንታል ሲሄድ ሳይኮሎጂካል ይሆናል። ወዲያችን ላይ ደግሞ ሲመጣ ፊሊንግ እና ኢሞሽን ይሆናል ማለት ነው። ያው አንባላንሰር ሲሆን እነዚህ ነገሮች አሉት። ባላንሰር ሲሆን ሳምሃው ባላንስ አደረገ ኦር እነዚህ ትራማዎቹ አልደረሰበትም አንድ ቻይልድ ላይ። ባላንሰር ሲሆን ሴኩሪቲ፣ ደህንነት ይሰማል። በቃ እዚህ ቻይልድ ላይ ደህንነት ሴፍ ነኝ ብለን እናምናለን። ግራውንድድ በቃ በቦታው ባለንበት ቦታ ኢንጆይ እናደርጋለን። ስቴብል የተረጋጋን ማለት ኮኔክትድ ቱ ዘ ፊዚካል ወርልድ፣ ከዚህ አካላዊ ምድራዊ ወይም ማቴሪያላዊ አካላዊ ምድር ጋር ሙሉ ለሙሉ የተቆራኘ ነው። ትረስት ኢን ላይፍ ኤንድ ሴንስ ኦፍ ቢሎንጊንግ፣ የሆነ ግሩፕ አባል እንደሆነ የሆነ ቤተሰብ አባል እንደሆነ ይሰማናል። ህይወትን እናምናለን፣ ደስተኛ እንሆናለን፣ የሆነ አክቲቪቲ ይኖረናል፣ ቀልጣፋ እንሆናለን። ሶ ህጻናት አንዳንዴ ዝም ሲሉ አትፍረዱባቸው። ሳምቲንግ ሃፕንድ፣ ያው አንዳንዶቻችን ሜቢ ጀጅ ወደ ማድረግ ኢንክላይን እናደርጋለን ብዬ እንደዘልኩት ሳምቲንግ ሃፕንድ እና ዲስ ስፒሪቹዋል ሴንተራቸው ተናውጠው ነው እንደዚህ አይነት ነገር ውስጥ የሚገቡ። ሶ ይሄን ነገር ባላንስ ለማድረግ አሳናዳልት ደግሞ ከነቃን ባላንስ ሴንተር አለና ከነቃን መወሰድ የምንችላቸው እርምጃዎች አሉ። ምንድናቸው? ከዚህ በፊት ስናወራቸው የነበሩ ስፒሪቹዋል ፕራክቲሶች፣ ኤኒቲንግ ስፒሪቹዋል ፕራክቲሶች፣ ኤኒቲንግ ዛት ባድ መጥፎ ነገር ሲፈጠር በህይወታችን ምን ሊያስተምረን ነው? አንድ ነገር ሊያስተምረን ነው። ሶ ይሄ ቻክራ መዛባት ወይም ኤነርጂ ሴንተራችን መሰረታዊ የህይወት ኃይላችን መጨቆን፣ መናወጥ ማሴ ቻይልድ ሀፕን ሲያደርግ አሳናዳልት ደግሞ ስፒሪቹዋል ፕራክቲሶችን ፕራክቲስ በማድረግ ማዳን እንችላለን። ሜዲቴሽን ከሱ እንጀምራለን። ፕሬየር፣ ጸሎት፣ ሳውንድ ሂሊንግ፣ እነዚህ ፍሪኩዌንሲ ሳውንዶች መስማት ለስለስ ያሉ በሄድፎን ስንሰማ ሂሊንግ ኢፌክት አላቸው። ክሪስታል ካለን ከነሱ ጋር ኤክስፐሪመንት ማድረግ። ክሪስታሎች ኢትዮጵያ ውስጥ ሬር ናቸው፣ ግን ውጭ ሀገር ስፒሪቹዋል ኮሚኒቲ በጣም ይጠቀምበታል። ከአኒማሎች ጋር ኮኔክት ማድረግ ይላል። ከኔቸር ስሩ ኔቸር መጓዝ ይህን ኤነርጂ ሴንተር ባላንስ ለማድረግ ይጠቅሙናል። ዮጋ ለምትወዱ ሰዎች እንደ ሜዲቴሽን አይነት ኢፌክት አለው። ስዕል መሳል
እንደ ሜዲቴሽን አይነት ኢፌክት። እነዚህ ነገሮች በማድረግ ሮት ቻክራን ባላንስ ማድረግ እንችላለን። ቀጣይ ሁለተኛው ቻክራ ስካላር ቻክራ ይባላል። ምን በለው ይሄ የሚገኘው ሎኬሽኑ የታችኛው አብዶሚናችን የታችኛው ሆዳችን ከእምብርታችን ትንሽ ዝቅ ብሎ ሁለት ጣት ዝቅ ብሎ ስካላር ብለን እንያዘው። በቃ ሌላ ስያሜ ስለሌለው ስካላር ቻክራ ነው። ሁለተኛው ቻክራ ነው። ከታች ወደ ላይ ነው የሚመጣው። ስዕሉ ላይ እያያችሁ ትሄዳላችሁ። ቢሎ ከእምብርታችን ሁለት ጣት ዝቅ ብሎ ነው የሚገኘው። ከለሩ ወይም ቀለሙ ኦሬንጅ ነው፣ ብርቱካናማ ነው። ኤሌመንቱ ዋተር ነው። ሰባት ነገሮች እያየን ነው እዚህ ጋር 7 ቻክራ፣ 7 ከለር፣ 7 ኤሌመንት፣ 7 ኦርጋን እና 7 ግላንድ ከ7 ጋር የተገናኘ ነው ማለት ነው። ከምን ጋር የተገናኘ ነው? ይሄ ሁለተኛው ቻክራ ክሬቲቪቲ፣ ችሎታ፣ ሴክሹዋሊቲ፣ ኢሞሽንስ፣ ስሜቶች፣ ፕሌዠር፣ ደስታ፣ ሴንሹዋሊቲ፣ ስሜታዊነት፣ ሰልፍ ወርስ፣ ለራሳችን ያለን አመለካከት፣ አዳፕታቢሊቲ፣ መላመድ ከነዚህ ጋር የተገናኘ ነው። አው ልክ የመጀመሪያው ቻክራ ላይ እንዳደረግነው ምን ብሎክ ላይ ያደርገው ይችላል የሚለውን ነገር ነው። ጊልት፣ ጸጸት። ይሄ ከየትም አይመጣም። አክቹዋሊ አንድ ሰው ወይም ህፃን ልጅ ንጹህ ነው፣ ግን አንተ እንደዚህ ያደረክ ብሎ የተወቀሰ ህፃን ልጅ በተደጋጋሚ ሲሆን ህፃን እያለ ሲሆን ወደ ጸጸት ይቀየራል። ያ ጸጸት ሲበዛ ደግሞ ሼም ይሆናል። ሼም ነው ጸጸት ጊዜያዊ ነው። ዲስ ሼም ግን ይህ ጸጸት አድጎ ሲመጣ ወደ ሼም ሲያድግ ወደ ሼም ምንድነው ወደ ሀፍረት ወይም ወደ መዋረድ ሲያድግ ዋጋ የለኝም ብሎ ማሰብ ይጀምራል። ያ ተበደለ ህፃን ልጅ ኦር ኤክስፖዝድ የሆነ አዳልትም ሊሆን ይችላል። ሂሚሌትድ ከሆነ ወደ ሼም ይቀየራል ነው። ይሄን ሁለተኛውን ቻክራ ስካላር ቻክራችን ብሎክ ከሚያደርጉ ነገሮች እንዲያየን ሼም ትልቁ ነው፣ ዋነኛው ሼም። በቃ አንድ ኖርም በጣም ሎ ቫይቢንግ ስቴት ላይ ነው። ሼምፉል ከሆነ ሂሚሌትድ ከሆነ በተዋረድ ቅሌት ውስጥ ከገባን በጣም ሎ ቫይቢንግ ስቴት። ከዛ ቀጥሎ ያለው አፓቲ ነው፣ ወደ ሞት እየሄድን ነው ማለት ነው። አሁን እያያችሁ ነው። ኤነርጂ ሴንተር ብሎክድ ሲሆን ወደ ሞት ነው እየሄድን ያለው፣ መኖር አንችልም። ዲስ ኢዝ መሰረታዊ ነገር ነው ያወራን ያለው። የህይወት መቀመጫ ብለን እናያዛቸው። ፔን ይኖራል። የሆነ በቃ ሁሌ ውስጣችን እንደተጨነቀ እንዳመመን የሆነ ሰላም አይሰማን። በቃ የተናወጠ ስሜት ነው የሚሰማን። ይሄ ሁለተኛው ቻክራ ከምን የሰውነት ክፍሎቻችን ጋር የተያያዘ ነው? ከኪድኒ፣ ኩላሊት፣ አንጀት፣ ሂፕስ፣ ሪፕሮዳክቲቭ ኦርጋን የመራቢያ አካሎቻችን ጋር የተያያዘ። አንጀት ማለት ሁለተኛው የአእምሮ ብልት አንጀት በጣም ብዙ ነርቮች ነው ያሉት እና በራሱ ገት ፊሊንግ የሆነ ነገር ቅር ብሎኛል፣ የሆነ ነገር ደስ አላለኝ የምንለው ነገር አለ። ያ እዛ ሴንተር ላይ ነው የሚገኘው ሁለተኛው ቻክራችን። እሱ በእነዚህ በጊልት፣ በጸጸት፣ በሀፍረት፣ በፔን ሲጎዳ ብሎክድ ሲሆን አስቡት፣ በቃ መኖር አንችልም ማለት ነው። ኦልሞስት ሞተን እየኖርን ነው ማለት ብለን ልንለው እንችላለን። አኖርዚነስ በቃ ያይገባኝም ስሜት፣ የበታችነት የመሰማት የመጨረሻ የበታችነት የመሰማት ላክ፣ እጦት፣ ድህነት። አያችሁ የኤነርጂ ሴንተር ስናወጥ ህይወታችን ተናወጠ ነው። ጀስት ላይክ እንደመጀመሪያው ቪክቲማይዜሽን ሁሌ የተጎዳ ሰው ነው። አሴ ህፃን ከተጎዳን ስሜታችን እንድንገልጽ ካልተፈቀደልን እያደግን ስንመጣም ያን ነገር ፊክስ ካላደረግን ይቀራሉ ውስጥ። እነዚህ ብሎክ የሚያደርጉ ነገሮች ውስጥ ይቀራሉ። ኢነርጂ ሴንተር ብሎክ ይሆናል። የህይወት ኃይላችን መንቀሳቀስ ካልቻለ ህይወታችን አይንቀሳቀስም። ከዛው ብሎክ ሆነ እንቀራለን። ሚኒንግለስ ላይፍ ይሆናል ማለት ነው። መፈወስ አለበት። ይቺ ኢነርጂ ሴንተር መፈወስ አለበት። አሁን ብሎክ የሚያደርጉትን ነገሮች አየን። ከምን አይነት ኦርጋን ጋር አሶሺየት ያደርጋል የሚለውን ነገር አየን። ከምን ጋር ነው ስራው እንደሚሆን አየን። ባላንስ ሲሆን ኢሞሽናል ባላንስ፣ ስሜታችንን መግለጽ እንችላለን፣ መረዳት እንችላለን። ስሜታችንን ጥሩም ሆነ መጥፎ፣ ንዴትን መረዳት እንችላለን። ሰውነታችን ሲናወጥ ኤክስፕረስ እናደርጋለን። ስንዳደ ጮክ ብለን እናወራለን፣ እንቆጣጠራለን። ደስታም ሲሆን ፈገግ ብለን እናወራለን፣ ቀስ ብለን እናወራለን። ሀዘንም ሲሆን እናለቅሳለን። ኤክሳይትመንት ሲሆን መጓጓት ሲሆንም ጓጉተን እንቀሳቀሳለን። ስሜታችንም ከስሜታዊ ህይወታችን ጋር ሙሉ ለሙሉ ቁርኝት ይኖራል። አንጀታችን ላይ ነው ስሜታዊ፣ ወዳችን ላይ ነው አብዛኛው ስሜት የሚሰማው። እነዚህ ነርቨስ ሲስተሞች የበዙበት ትከሻችን፣ ወዳችን አካባቢ ከነሱ ከስሜታዊ ህይወታችን ጋር ሙሉ ለሙሉ ጠንከር ያለ ግንኙነት ይኖራል። ባላንስ ሲሆን ሁለተኛው ቻክራ ክሬቲቪቲ፣ ክሬት የማድረግ ችሎታችን ከፍተኛ ነው። ከህፃንነት ጀምሮ እስክናድግ ድረስ ወደ ገንዘብ እስክንቀይረው ድረስ ይሄ ሰው እዚህ ጋር ተስጧል ምናምን የሚባለው ነገር የስዕል ሊሆን ይችላል፣ የግጥም፣ የዘፈን፣ የጽሁፍ፣ ይህን የቴክኖሎጂ ኢንቬንሽን ክሬቲቪቲ ያለው እዚህ ጋር ነው። ይሄ ነገር ብሎክድ ከሆነ ምንም ክሬት ማድረግ አንችልም። ዝም ብለን እንቀሳቀስ። ፓሽን፣ አንድ ነገር ጉጉት ይኖራል። የሆነ ነገር ከያዝን እስኪያልቅ ድረስ አንድ ክሬቲቭ ይሆናል።
የመፍጠር ችሎታችን ኃይለኛ ነው። ስለዚህ ሴክሱዋል ኤክስፕሬሽን ሴክሹዋል ስሜታችንን የመግለጽ ጤናማ የሆነ ብቃት ይኖራል። ኤቢሊቲ ቱ ኤክስፔሪየንስ ፕሌዥር መደሰት እንችላለን። የሚያስደስቱ ነገሮችን በመስራት በጤናማ በሆነ መልኩ መደሰት እንችላለን። ኦቨር ኢንጌጅ ማናደርግም፣ አንደር ኢንጌጅ ማናደርግም፣ በተመጣጣኝ መልኩ መደሰት እንችላለን። ሃርሞኒየስ ሪሌሽንሺፕም እዚህ ጋር የተገናኘ ከሰዎች ጋር ያለን ቁርኝት እዚህ አንጀታችን ላይ። ሶሻል አንዛይቲ ያለባቸው ሰዎች ካያችሁ ዝቅ ብለው ከሰዎች ጋር መግባባት አይችሉ፣ አሁንም እንፈርድባቸው አይገባም። ሳምቲንግ ሀፕንድ አት ስፒሪቹዋል ሌቭል፣ አት ኢሞሽናል ሌቭል፣ አት ኢነርጂ ሌቭል የሆነ ነገር ሀፕን አድርጎ እንጂ ወደው አይደለም። ሃርሞኒየስ የሆነ ጥሩ የሆነ ከሰዎች ጋር ያለ ጥሩ የሆነ ግንኙነት ይኖራል። መጥፎ ሲሆን ምንም አንድል እናደርገዋለን፣ ጥሩም ሲሆን ኢንጆይ እናደርገዋለን። ይሄ ስራዎች አሉት። ባላንስድ ሲሆን አንባላንስድ ሲሆን ደግሞ የዛ ተቃራኒ ነው፣ መገመት ትችላላችሁ። ኢሞሽናል ሰፕሬሽን ስሜታችንን እንጨቁናለን። ንዴትም ማዘንም ተገደን ሊሆን ይችላል። ማዘን አይቻልም፣ መናደድ አይቻልም፣ መደሰት አይቻልም ከተባለ እንጨቁነን እንይዟለን። ይሄ ወደ በሽታ ይቀየራል ማለት ነው። ክሬቲቪቲ ብሎክ ይሆናል። ምንም መፍጠር አንችልም፣ በቃ ደለም ይሆናል። አንዳንድ አስተማሪዎች እነሱም ወደው ባይሆንም አንዳንድ ቤተሰቦች ደደብ ያሉ ምሳሌ ልጆችን መጥራት አሁን ተገቢ አይደለም። የኛ ማህበረሰብ ያው ንቃተ ህሊናችን ስሩ ጄኔሬሽን እየተላለፈ ስለሚመጣ ማንም ላይ አንፈርድም፣ ግን አዌርነሳችን ከፍ እንዲል ተስፋ እያደረግን ስንቀጥል የተሻለ ህይወትና ማህበረሰብ ይኖረናል ብለን ለማውራት ያክል ላክ ኦፍ ኢንቲሜሲ መቅረብ አንችልም። ያው እንሰጋለን፣ እንሸሻለን። ሰዎችን እንደዛ አይነት ነገር ይፈጠራል። ብሎክድ ሲሆን ሁለተኛው ቻፕተር ጊልት፣ ጸጸት ያልነው ሼም፣ ውርደት፣ ሆርሞናል ኢምባላንስ ሊሆን ሆርሞን ሎ አብዶሚናል ፔን ወዳችን አካባቢ በጣም ሁሌ ያመናል። ምን እንደሆነ አናውቅም። ሁሌ የታችኛው ወዳችን ሁሌ ይታመማል። ኤንድ ሴክሹዋል ዲስፈንክሽን በሴቶችም በወንዶችም ያለ ነው፣ አይሰራም። ሴክሹዋል ኦርጋኖቻችን ብዙም አያገለግሉም ማለት ነው። አንባላንስድ ሰከንድ ቻክራ ይሄ ነው። ባላንስድ ሲሆን ምን ጥቅም እንዳለው ምን ስራ እንደሆነ ከለሩን አየን፣ ኤሌመንቱን አየን፣ የት ባለው ኬት እንደሆነ አየን። አንባላንስድ የሆነውን በምን ማዳን እንችላለን? ክሪስታልስ፣ ሜዲቴሽን፣ ፕሬየር፣ አፊርሜሽን፣ ቪዙዋላይዜሽን፣ ፕሬዝ ወርክ፣ ወኪንግ ስሩ ኔቸር። ከነዚህ ከዚህ በፊትም ያየናቸው ስፒሪቹዋል ፕራክቲሶች አያዎቹ ብለናል። የሚፈውሱ ከሜዲቴሽን እንጀምር። አንደኛ እሱ፣ ሁለተኛ ፕሬየር፣ ሶስተኛ ፕሬዝ ወርክ የትንፋሽ ስራ፣ አራተኛ አፊርሜሽን ጥሩ ነገር ላይ አእምሯችን መመገብ። እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ እኔ ባለጸጋ ነኝ፣ እኔ ጥሩ ሰው ነኝ፣ እኔ እንደዚህ እያልን ራሳችን የሚደግፍ ነገር ስንነግረው አእምሯችን ወደ ሰውነታችን ያሰርጸውና ሰውነታችን ላይ በዘገብና ማንነታችን ሆኖ ይቀራል ማለት ነው። መጥፎም ስንመገበው እንደዛው፣ ጥሩም ስንመገበው እንደዛው። አፊርሜሽን ማለት ነው። ብዙ ቪዲዮዎች አሉ ዩቲዩብ ላይ መጠቀም ትችላላችሁ። እነዚህ ነገሮች በመጠቀም ሰከንድ ቻክራን፣ ፈርስት ቻክራን መፈወስ ይቻላል። ሶስተኛው ቻክራ ጋር እንሂድ። ሶላር ፕሌክሰስ። ሶላር ፕሌክሰስ ቻክራ ማለት ሶላር ፕሌክሰስ እቺ በጎድኖቻችን ሲገጣጠሙ ያለችው ስስ የሆነች ቦታ አለች። በውትድርና እነዚህን ቦታዎች ይማሩታሉ። አይዘው በጣም መጥፎ ቦታዎች ናቸው። ፎር ኤግዛምፕል ጎናዳችን ላይ ከተመታን እናውቃለን አይደል? ወንዶች ሆዳችን የታችኛው ላይ ስንመታ ፔኑን እናውቃለን። ናው ሶስተኛው እቺ ሶላር ፕሌክስ የምትባለው ቦታ ላይም ስንመታ ዴድሊ ነው እንደውም እሱ የሚባለው በጣም ሊገለን ይችላል። ሶስተኛው ሶላር ፕሌክስ ቻክራ ሎኬትድ የሆነው አፐር አብዶመን ነው። እቺ ቦታ ላይ ሶላር ፕሌክስ ላይ በጨጓራችን ትንሽ ከፍ እዛ አካባቢ በጨጓራችን ቀለሙ የለው ነው፣ ቢጫ ነው። ኤሌመንቱ ፋየር ነው። ናው ሶላር ፕሌክስ ጋር ስንመጣ ፋየር ሆነ። ሁለቱ የመጀመሪያው አፈርና መሬት ነበር፣ ሶሊድ ነው። ሁለተኛው ደግሞ ውሃ ነበር፣ ተጨባጭ ናቸው ሁለቱ። አሁን ግን ሶስተኛው ላይ ስንመጣ ፋየር ሆነ፣ እሳት ሆነ። ኤሌመንቱ ማለት ነው። ናው የተጨባጭ አይደለም፣ ኃይል ሆነ ማለት ነው። ለምን እንደሆነ እሱ ነው ከለሩም የሌሉ ነው ብለናል። ናው ከምን ጋር የተገናኘው ሶላር ፕሌክስ ቻክራ? ፐርሰናል ፓወር ያያቸውም ፋየር ለምን እንደሆነ ፓወር፣ ከፓወር ጋር የተገናኘ ሰልፍ ስቲም፣ ኮንፊደንስ፣ ዊል ፓወር፣ ዳይጀሽን፣ ሜታቦሊዝም፣ ቴኪንግ አክሽን። ፐርሰናል ፓወር ማለት እናውቃለን፣ በቃ በራሳችን ከፍተኛ የሆነ ስሜት አለን፣ ኃይል አለን። ራሳችንን ኮንፊደንስ ነው፣ ራሳችንን እንጠብቃለን፣ ራሳችንን ኤክስፕረስ እናደርጋለን፣ ጮክ ብለን እናወራለን፣ ሰዎችን ሊድ እናደርጋለን። ሰልፍ ስቲማችን ከፍተኛ ነው፣ ለራሳችን ያለን አመለካከት ከፍተኛ ነው፣ ጤናማ ነው። አንጎርርም፣ ዝቅ አድርገን ማንንም በቃ የተመጣጠነ ነው። ጤነኛሞች ነን፣ መብታችንን እናስከብራለን፣ ግዴታችንን እንወጣለን። ኮንፊደንት ነው፣ በጣም በራሳችን ኮንፊደንስ ይኖረናል። ዊል ፓወር እንመራለን፣
ይህን አደርጋለሁ ብለን ከወሰንን እናደርገዋለን። አንዘናጋም፣ ወደ ኋላ አንቀርም፣ እናደርገዋለን። ከዳይጀሽን የማብላላት ችሎታችን ምግብን ማብላላት ችሎታችን እዚህ ጋር አንድ ነገር ልብ እንድትሉ ፈልገው አንዳንድ ሰዎች ብዙ ቢበሉም አይወፍሩም። አንዳንዶች ደግሞ ትንሽ በልተው የሚወፍሩ አሉ። ከዚህ ቻክራ ጋር የሚያገናኘው ነገር አለ። ሜታቦሊዝም ጤናማ የሆነ ሜታቦሊቲክ ቦዲ ይኖረናል። ከምግብ ጋር ምግብን የማብላላት የመፍጨትና ጥቅም ላይ መዋል ሰውነታችን ብቃት ከሶላር ፕሌክሰስ ቻክራ ጋር የተገናኘ ነው። ባላንስር ሲሆን ባላንስር የሆነ ሜታቦሊዝም ይኖረናል። የተዛባ ሲሆን ይሄ ቶሎ ወይም ወፈርና ቶሎ የመክሳት ችግር ይመጣል ማለት ነው። ባላንስር ሲሆን እነዚህ ነገሮች አሉት። ኮንፊደንት እንሆናለን፣ ራሳችንን እናከብራለን፣ ስትሮንግ ዊል ፓወር አለ። እንደዚህ አደርጋለሁ ካለ እንደዚህ እናደርገዋለን። ሞቲቬሽን ተነሳሽነት ይኖረናል። ክሪት ሴንስ ኦፍ ፐርፐስ አለ። ፐርፐስ አለ። ያው የሆነ ማድረግ የምንፈልገው ነገር በጣም አለ ማለት ነው። ሄልዚ ዳይጀሽን ከምግብ ጋር ጥሩ ግንኙነት ይኖራል እና አምባላንስር ሲሆን ሎ ሰልፍ ስቲም የዛኛው ተቃራኒ ዝቅ ስሜት ይኖረናል። ስለራስ ሎ ኮንፊደንስ አይኖረንም። ፓወርለስነስ ኃይል እንደሌለን አይነት ይሰማናል። በቃ ሁሌ ተቆጪ እንደሆነ ይሰማናል። አንገር ንዴት አምነን በጣም ኮንትሮሊንግ እንሆናለን። ለመቆጣጠር ሁሉንም ነገር እንታገላለን። ዳይጀስቲቭ ኢሹስ ድካም ይኖርብናል። የጨጓራ ካንሰርም ከዚህ ቻክራ መዛባት ጋር የሚገናኝ ነው። ለምን ብሎክድ ይሆናል እንበል። መጀመሪያ እሱን ከመውራታቸው ነው። ከየትኛው የሰውነት ክፍል ጋር ነው የተገናኘው? ከጨጓራ ጋር፣ ሊቨር፣ ጉበት፣ ፓንክሬስ፣ ቆሽት እና ባውልስ፣ ጋል ብላደር፣ ይሄ የሐሞት ከረጢት ከነሱ ጋር የተገናኘ ነው። ሶስተኛው ቻክራ እነዚህ መሰረታዊ የሆኑ ኦርጋኖች ጋር የተገናኘ አስቡት። ሊቨር አለ፣ ጨጓራ አለ፣ ቆሽት እና የሐሞት ከረጢት ከነዚህ ጋር የተገናኘ ሶስተኛው ናቸው። ይሄ ፓወር ነው ማለት ነው። የፓወር ሴንተራችን በቃ ማንነታችን። እኛ ምን አይነት ሰው ነን? ይቻላል መሪ ነን ወይስ አይደለም? በራሳችን ኮንፊደንስ አለን ወይስ አይደለም የሚባለው የሚወሰነው እዚህ ጋር ነው። የተዛባ ነገር ከሆነ ይጎዳናል በጣም እና ሊጎዳን ሊያዛባው የሚችለው ነገር ምንድን ነው? ፓርት የመጀመሪያው ከተዛባ ሁለተኛው ይዛባል፣ ሁለተኛው ከተዛባ ሶስተኛው ይዛባል። ፎር ሹር ናው ጸጸት፣ አፍረት፣ ውርደት፣ አይገባኝነት፣ ቪክቲማይዜሽን፣ የተጎዳን መሆን ምናምን ያ ነገር ከተከሰተ ሁለተኛው መስራት ካልቻለ ሶስተኛው መስራት ማለት ነው። እንዲሰራ ሰዎች ምን ይፈጥራሉ? ኮምፒቲቲቭ ይሆናሉ፣ ሁሌ ተፎካካሪ ይሆናሉ፣ ኮንትሮሊንግ ይሆናሉ፣ ሁሌ ለመቆጣጠር ይጥራሉ። ኢምፔሽንስ፣ ትዕግስት አይኖራቸው፣ ኢጎ፣ በቃ ከፍተኛ ጉራ ይኖርባቸው፣ ሰልፍ አግራንዳይዝመንት፣ ራስን መቆለል፣ ራስን ማካበድ፣ እንደዚህ አይነት ጸባይ ይኖርባቸው። ይሄ ጸባይ ሶስተኛው ቻክራ ሙሉ ለሙሉ ብሎክ ያደርጋል። ፎርሹር ግን ከመጀመሪያው ተነስተን እንደዚህ የተገናኙ ነገሮች መሆናቸውን እያየን መጀመሪያ ላይ የቻይልድሁድ ትራውማ ካለ ትንሽ የመጀመሪያው ቻክራ ይሰራል፣ ሁለተኛው ቻክራ ይሄዳል ወደ ሼም፣ ጊልት፣ ጸጸት፣ አፍረት፣ አንወርዚነት፣ አይገባኝም ባይነት፣ ተጎጂነት፣ እጦት ምናምን ይፈጠራል። ያን ዲፌንድ ለማድረግ ተፎካካሪ፣ ተቆጣጣሪ፣ ተደባዳቢ፣ ጉረኛ ምናምን እየሆንን እንመጣለን። ሶስተኛ ቻክራ ላይ አምባላንስ ይሆናል ማለት ነው። ሶስተኛው ቻክራ ኮንፊደንስ አይኖርም፣ የራሳችን ያለን አመለካከት የተዛባ ይሆናል። ፓወርለስ እንሆናለን። ያን ዲፌንድ ለማድረግ አዲስ ፐርሰናሊቲ እንፈጥራለን። ኮንትሮሊንግ የሆነ ተቆጣጣሪ፣ ተፎካካሪ፣ ጉረኛ የሆነ ፐርሰናሊቲ እንፈጥራለን። እና አይዲያው እየገባችሁ ይመስለኛል። እነዚህ የህይወት ኃይል መቀመጫ ሴንተሮች የሚዛቡት ውጫዊ በሆነ ነገር ይከሰታል። አንዱ ሲዛባ አንዱ ይዛባል። እነዚህ አሁን ቻክራ ከሜንታልም ጋር የተገናኘ ነው፣ ከቦዲያችንም ጋር የተገናኘ ነው። ኢትስ ስፒሪቹዋል ኢነርጂ ነው ማለት ነው። መሰረታዊ ኢነርጂ ነው። ኢትስ ኢኖሰንት የሆነ መሰረታዊ ኢነርጂ ነው። ጀስት የተሰጠውን ጀስት ያለና የነበረ ነገር ከተዛባ አይሰራም። ባላንስ ከሆነ በደንብ ይሰራል። ህይወታችን ይስተካከላል። ከሳይኮሎጂካል እና ከኢሞሽናል ላይ ቦዲያችን የሚለየው ወይም ማንነታችን የሚለየው ኢትስ ቤዚክ ነው ማለት መሰረታዊ ነው ቻክራ ሲስተም። የተዛባን ሶስተኛውን ቻክራ ለመፈወስ አሁንም እዚህ ስፒሪቹዋል ፕራክቲሶች ፕራክቲስ ማለት ሜዲቴሽን፣ ጸሎት፣ ዮጋ፣ አፊርሜሽን፣ ቪዥዋላይዜሽን፣ ክሪስታልስ ካገኘን ሳውንድ ሂሊንግ፣ ለስለስ ያሉ ሙዚቃዎች መስማት፣ ጥሩ ሰው ለመሆን መሞከርም ጠቃሚ ነው። ኦብቪየስሊ እናውቃለን እሱ። ዋኪንግ ስሩ ኔቸር፣ ከኔቸር ጋር መገናኘት፣ ከዚህ በፊት ያየናቸው ስፒሪቹዋል ፕራክቲሶች አሉ። እነሱን በማድረግ ቻክራዎቻችንን ባላንስ ለማድረግ ወደ ማድረግ እንሄዳለን። ኢነርጂ ላይፍ ኢነርጂ መሰረታዊ የህይወት ኢነርጂ በስነ ስርዓት ፍሎ እንዲያደርግ
በቦዲያችን ውስጥ በሶላችን ውስጥ ስፒሪቹዋል ኤነርጂ ፍሎ እንዲያደርግ ካደረግን ላይፋችን ዓለም ላይ በስነ ስርዓት ፍሎ ያደርጋል ማለት ነው። የተረጋጋ ላይፍ ይኖራል፣ ጥሩ ህይወት ይኖራል። አራተኛ ቻክራ ሄርት ቻክራ የልብ ቻክራ ይባላል። አራተኛ ቻክራ መቀመጫው ሴንተር ኦፍ ዘ ቸስት ከቸስቶቻችን መካከል ከደረታችን መካከል ቸስት ከልብ አንድ ጣት ከፍ ብሎ ከልብ ሴንተር ኦፍ ዘ ቸስት ልብ ራሱ ላይ ሳይሆን ሴንተር ኦፍ ዘ ቸስት። ቀለሙ አረንጓዴ ነው። ልብ ራሱ ልብ አይደለም። ሄርት ቻክራ ማለት ልብ አካባቢ ስለሚገኝ ግን የሚገኘው ቦታው ከደረታችን መሃል ነው ማለት ነው። ቀለሙ አረንጓዴ ነው። ኤሌመንቱ አየር ነው። ኤር ከምን ኦርጋን ጋር የተገናኘው ከሰውነታችን አካል ጋር የተገናኘው ልብ፣ ሄርት አለ፣ ሳምባ፣ ላንግ፣ አርምስ፣ እጆቻችን አራተኛው ቻክራ ከእጆቻችን ጋር የተገናኘው አንድ አርምስ እና አንድ እጅና ክንዳችን ከአራተኛው ቻክራ ጋር የተገናኘው እና ታይመስ ግላንድ ታይመስ ልባችን ላይ ያለው ግላንድ እሱ ጋር የተገናኘው ኦክሲቶሲን መስል ነው። ኒሮፊናፊን የሚባል ላቮርሞ የሚባለው የሚያመነጨው ቦታ ማለት ነው። የልባችን ቻክራ እነዚህ ነገሮች አሉት። አሁን ባላንሰር ሲሆን እና አምባላንሰር ሲሆን የሚሰራው ስራ ነው። እዚህ ጋር አንድ ነገር ልብ በሉ። 7 ቻክራ ነው ያለን ብለናል። 7 መሰረታዊ ቻክራ አለ። ማስ ፊዚካል ኢንቲቲ ማለት ነው። ፊዚካል እንደሆነ ጥረት ፊዚካል ነው። ፊዚካል አይደለም። ሰው ልጅ ፊዚካል ነው። ኤንጀልስ ኤንድ ኢንቲቲዎች ደግሞ ነን ፊዚካል ናቸው። አስ ፊዚካል አካላዊ የሆነ እንደመሆናችን 7 መሰረታዊ ቻክራ አለ። ብዙ አሉ ነው የሚባለው 144 ነው እንደዛ አሉ ይባላል። ከፍ እያልን ስንሄድ ማለት ስፒሪቹዋሊ ከፍ እያልን ከምድር አሁን ከፍ እያልን አራተኛው ዳይሜንሽን 6ኛው ዳይሜንሽን እያልን ስንሄድ ቻክራዎችን በዛው ልክ እየበዙ ነው። ብዙ ማናውቀው ስፒሪቹዋል ኖሌጅ እንዳለ ነው እነዚህ ነገሮች እያወራን ስንሄድ የምንረዳው። አሁን አራት ከ7 መሀል ላይ የምትገኘው 7 ማለት 1 2 3 አለ። ከዛ 4 መሀል ላይ ያለች 5 6 7 ደግሞ ከላይ ያለው ነው። ሄርት ቻክራ ሴክሬድ የሚያደርገው ተቀደሰ ቦታ የሚያደርገው ሁለቱም ባላንስ የሚደረግበት ቦታ ነው። በጣም የሚያውቁ ስፒሪቹዋል ቲቸሮች የሚሉት የሶላችን መቀመጫ ነው የሚሉት ሄርት ቻክራ የነፍሳችን መቀመጫ ነው የሚሉት። ለምን እዚህ ከምድር ላይ ካለን ህይወት ጋር የሚገናኙት ኢነርጂ ሴንተሮችን ምግብ መብላት፣ ስራ መስራት፣ መጫወት፣ ማግባት ምናምን የመሳሰሉትን ምድራዊ ላይፍን ከመንፈሳዊ ከሰማያዊ ህይወታችን ጋር ያገናኝልን ኮኔክት ያደርጋል ሄርት ቻክራ። ዛትስ ዋይ ሴክሬት የሆነው ለዛ ነው ሄርት ቻክራችን። እናም መፈወስ የሚፈጠረው ሄርት ቻክራ ላይ ነው። ክሬቲቪቲ የሚሆነው ነገር ሲፈጠርም ከሄርት ቻክራ ነው ኦሪጂኔት የሚያደርገው። ዛትስ ዋይ እንደዛ ይላሉ። ባላንስር ሲሆን መጀመሪያ አምባላንስር ሲሆን ያልነገርኩ አምባላንስር የሚሆነው 3 የታችኞቹ ቻክራዎች ሲዛቡ ነው። በቃ ሄርት ቻክራችን ጋር ካልደረሰ ኤነርጂ ሄርት ቻክራችን ለያል ይሆናል። እንደዛ ይሆናል። ምን ይሰማናል? ሶናል ሎሊነስ፣ ብቸኝነት፣ አይዞሌሽን፣ ገለልተኛ፣ ጀለሲ፣ ቅናትና ምቀኝነት ይኖርባቸዋል። ሄርት ቻክራቸው ብሎክ የሆኑ ሰዎች ግረጅ፣ ቂም የሚያዝ ዝንባሌ ይኖራል። ፊር ኦፍ vulnerability ደካማ ጎናችንን ለማሳየት አንድ ሄርት ቻክራችን ብሎክ ሲሆን ምክንያቱም መጎዳት አንፈልግም። ኦልሬዲ መጀመሪያ ተከስቷል፣ ድጋሚ እንዳይከሰት ብሎክ አድርገናል። አንዲያም ቦታ ዲፊካልቲ ፎርሚንግ ሪሌሽንሺፕ አኮርዲንግ ቱ ግንኙነት ለመፍጠር ከሰዎች ጋር ይከብደናል። ሰው አናምንም። ኢሞሽናል አታችመንት ስሜቶቻችን ከፊሊንጎቻችን ጋር ተለያይተናል። በቃ በአእምሮአችን መኖር እንጀምራለን። ስሜታዊ ህይወታችንን ዘግተናል ማለት ነው። ናው ተፈወስን በስሩ ሜዲቴሽን፣ ፕሬየር፣ ቪዥዋላይዜሽን፣ አፍርሜሽን፣ ሳውንድ ሂሊንግ፣ ኔቸር ወርኪንግ፣ ብሬዝ ወርክ በሚባሉት ነገሮች ተፈወስን። ስንፈወስ ባላንስድ ከሆነ ደግሞ ምን አይነት ጥሩ ህይወት ይኖረናል? ፎርጊቪንግ ነው፣ ይቅር ባይ ነው፣ ጥበበኛ ነው፣ እንረዳና ይቅር ብለን ኢምፓቲ ይኖረናል። ለሰዎች እናዝናለን፣ ሰዎች እንረዳለን። ኮምፓሽን ኤንድ ኢምፓቲ፣ ኮምፓሽን ለሌሎች ሰዎች ኮምፓሽን ይኖረናል፣ እናስባለን ለሌሎች ሰዎች። ላቪንግ ሪሌሽንሺፕ፣ ፍቅር የሚባለው ነገር በትክክል ይገባናል። እንደ ታይታኒክ ላይ ያየነው አይነት ነገር ሳይሆን ይገባናል። ሪሌሽንሺፕ ላይ ላቭ መስጠትና መቀበል እንደሆነ እየገባን ይመጣል። ኢሞሽናል ኦፕንነስ፣ ሁሉንም ኢሞሽናችንን ኤክስፕረስ እናደርግ፣ ጥሩንም መጥፎንም፣ ደስታንም፣ ሐዘንንም፣ ንዴትንም፣ መረጋጋትንም፣ ኤክሳይትመንትንም፣ ፌለርንም እንደዚህ ተቀብለን ኤክስፕረስ ማድረግ እንችላለን። ሴንስ ኦፍ ኢነር ፒስ፣ ውስጣችን በቃ ሰላም ይሆናል ማለት ነው። ዲስ ኢዝ በቃ ኢነር ፒስ ካለ ላይፋችን ፒስፉል ከሆነ ብቻችን ፒስፉል ነው። ኢነር ፒስ ካለ ማለት ነው።
ውስጣችን ሰላም ከሆነ ውጫችንም ኮምፕሊትሊ ሰላም ነው ነው። እነዚህ ይሄ ቻክራ፣ ይሄ ላይፍ ኢነርጂ፣ የህይወት ኃይል በስትክክል መጓዝ ከቻለ በሰውነታችን ውስጥ ላይፋችን ሙሉ ለሙሉ ተስተካከለ ማለት ነው። መጓዝ የማይችልበት ምክንያት አሴ ቻይልድ ሀፕን የሚያደርግ ነገር ፖስት ትራማ፣ እነዚህ ነገሮች ብሎክ ያደርጉታል። ብሎክ እንዳይሆኑ ደግሞ ያየናቸው ብሎክ የሆነውን ደግሞ ለመፈወስ ፕሬየር፣ ሜዲቴሽን፣ ቪዥዋላይዜሽን፣ አፊርሜሽን፣ ብሬዝ ወርክ ያየናቸው እሱም ፕራክቲስ በማድረግ ይህን መሰረታዊ ስፒሪቹዋል ሴንተር መፈወስ እንችላለን ማለት ነው። አምስተኛው ትሮት ቻክራ ወይም የጉሮሮ ቻክራ ይባላል። ቻክራ ማለት ባይዘው የሚሽከረከር ነገር ማለት ነው። ኢነርጂ ሴንተር ነው ብለናል። ኢነርጂው እዛ ጋር ተቀምጦ አይቀርም። ከአንደኛው ወደ ሁለተኛው ተሽከርክሮ ይሄዳል። ከሁለተኛው ወደ ሶስተኛው፣ ግን ከአንደኛው ወደ ሁለተኛው መሄድ ካልቻለ ከሁለተኛው ወደ ሶስተኛው ሄድም ይዛባል ማለት ነው። ብዙ ፕሮብሌሞች ላይፋችን ላይ ይከሰታሉ። ከስፒሪቹዋል ፐርስፔክቲቭ፣ ከኢነርጂ ፐርስፔክቲቭ ስናወራ ትሮት ቻክራ የጉሮሮ ቻክራ መቀመጫው ጉሮሮ ነው። አምስተኛው ነው እያየን ያለነው። ከለሩ ብሉ ነው፣ ሰማያዊ ነው። ኤለመንቱ እስከ አየር ድረስ አይተናል። እዚህ ጋር ስንመጣ ደግሞ ኢተር ነው ይላል። ስፔስ ልክ አሁን ከምድር ወጣን ማለት አየር፣ እሳት፣ ውሃ እና አፈርን አየ። እነዚህ ምድር ላይ ያሉ ነገሮች ናቸው። ልክ ኢተር ስንል አንዳንድ ሰዎች ሳውንድ ነው ያለው። ትሮት ቻክራ ከሳውንድ ጋር የተገናኘ ኢትስ ቫይብራቶሪ ኢነርጂ ኢተር። ይሄ ከምድራዊ እንትን የወጣ ነው ማለት ነው። ስፔስ ወይም ኢተር ይባላል። አምስተኛው ቻክራ ግን ብዙ ጊዜ የሚባለው ሳውንድ ነው የሚባለው ትሮት ቻክራ ኤለመንቱ። ከየትኛው የሰውነታችን ክፍል ጋር የተገናኘ ነው? የኢነርጂ ሴንተር ትሮት፣ ጉሮሮ፣ ላንቃ፣ ቮካል ኮርዳችን ድምጽ የምናወጣበት፣ ታይሮይድ ግላንድ፣ ጆስ፣ አገጭ፣ አፍ እና አንገት ከነዚህ ጋር የተገናኘ ነው። ከነዚህ ቦዲ ፓርቶች ጋር የተገናኘ ነው። ባላንሰር ሲሆን እና አምባላንሰር ሲሆን ያሉትን ነገሮች እናያለን። ከአምባላንሰር እንጀምር። ከተዛባ ፊር ኦፍ ስፒኪንግ አፕ፣ ቾክል ብሎ ማውራት እንፈራለን። ሰዎች ፊት ማውራት እንፈራለን። ይሄ ይፈጠራል። ዲፊካልቲ ኤክስፕሬሲንግ ዋንሰልፍ ነው። ሳይኮሎጂካሊ እዚህ ጋር ብዙ ትንተና መስጠት እንችላለን። ለምን ተፈጠረ? ምክንያቱም እንደዚህ ያለው ኤሌመንተሪ ያለው እንደዚህ ጥሩ ሞራል አልተሰጠኝም ነበር፣ ቤትም ብዙ እንዳወራ አይፈቀድልኝም አሴ ቻይልድ። ሳምቲንግ ብሎክ ሆኗል ማለት ነው። ራስን ኤክስፕረስ ለማድረግ ይከብደናል። ምንድነው የምትፈልገው? ምንድነው የምትወደው ነገር ምናምን ስንባል መግለጽ ይከብደናል። ጎሲፒንግ እና ሹካሹካን ቀጥታ እናወራም ነው። ከጀርባ እንደዚህ አይነት ቴንደንሲ ይኖራል። ተሰሚነት እንደሌለን ይሰማናል አብዛኛውን ጊዜ። ሶር ትሮት የሆነ ይከረክረናል። ጉሮሮ ጋር የተገናኙ ችግሮች ያጋጥሙናል። ለቶንሲል ምናምን ይዘናል። ኔክ ስቲፍነስ፣ አንገታችን አካባቢ የሆነ ስቲፍ የሆነ እንደህመም አይነት ስሜት ይፈጠርብን። አምባላንሰር ሲሆን ማለት ነው። ይሄ አምስተኛው ቻክራ ነው። ባላንሰር ሲሆንስ ተፈወስ ነው። በሜዲቴሽን፣ ፕሬየር፣ ብሬዝ ወርክ፣ አፊርሜሽን፣ ቪዥዋላይዜሽን ከፈወስ ነው ባላንሰር ይሆናል። ባላንሰር ከሆነ ጥቅሙን ምን አይነት ጥቅም እንዳለው ሆነስት የሆነ ኮሚኒኬሽን፣ ሀቅ እናወራለን፣ ቀጥታ እናወራለን። በጀርባ አንሄድ እንደዚህ ነው እንደዚህ ነው። ካናደደን አንድ ሰው እንደዚህ አድርጋ እናደኛል፣ ለምንድን ነው አስበን ደስ ካለንም ባለፈው የሰራው ስራ በጣም ደስ ካለኝ አመሰግናለሁ። ሳምቲንግ እንደዚህ አይነት ኤክስፕረስ የማድረግ ብቃታችን ከፍተኛ ነው። ኮንፊደንት ኢን ሰልፍ ኤክስፕሬሽን፣ ያው ራሳችንን የመግለጽ ብቃታችን ከፍተኛ ነው ማለት ነው። ሳምቲንግ ሽልማት ተሸለምን መድረክ ላይ ወጥተን እንደዚህ ያን ሽልማት የፈጠረልን ስሜትና ምን አይነት ነገር እየተሰማ እንዳለ ለመግለጽ አይከብድም። የሚጨበጨብለት አይነት ንግግር ማድረግ እንችላለን። ይሄ ቻክራ ባላንስ ሲሆን አክቲቭ ሊስን እንሰማለን። ሰው ዝም ብለን አናወራም። ኦቴንቲሲቲ፣ በቃ ከልብ የሆነ ኑሮ መኖር እንጀምራለን። ከልብ ፌክ አይደለም። ለሰዎች ብለን ምንም ነገር አናደርግም። ልባችን ሙሉ ለሙሉ ማዳመጥ እንጀምራለን። ኢንቴግሪቲ፣ ሀቀኛ እንሆናለን። ግልጽ እንሆናለን። ሀቀኛ እንሆናለን። ታማኝ እንሆናለን። ነው ትሮት ቻክራን አያችሁታ። ሴንተር ነው፣ የተባረከ ሴንተር። ጀስት ሁሉም የተባረኩ ናቸው። ጀስት ሁሉም የአንዱ አለመኖር ለአንዱ ምን አይነት ተጽዕኖ እንዳለው ያያየ ነው። ፍሮም ክርስቲያኒቲ ኤንድ ፍሮም ስፒሪቹዋሊቲ ፍሮም ኤኒ ሪሊጅንም ማውራት እንችላለን። ስለ እነዚህ ሴንተሮች ስፒሪቹዋል ሴንተር ናቸው ማለት ነው። እሱ ነው አምባላንሰር ቻክራ። አምባላንሰር የሚለውን አይተናል። ኦኬ ኦፍ ኮርስ ሶ through meditation,
ጸሎት፣ ፕሬየር፣ አፊርሜሽን፣ ቪዥዋላይዜሽን፣ ብሬዝ ወርክ እነዚህ ነገሮች በመስራት አምባላንስ ሊሆኑትን ባላንስ ማድረግ እንችላለን ማለት ነው። ሳምባዲ አግሬሲቭ በጣም የሚሆነው የትኛው ቻክራ በቃ ሁሌ መደባደብ፣ ሁሌ መጨቃጨቅ፣ ሁሌ ማስፈራራት፣ ሁሌም ኮንትሮል ለማድረግ መሞከር ምናምን የትኛው ቻክራ ኦቨርሊ ሲሰራን ይመስላችኋል? ኦብቪስሊ ሶስተኛው። እሺ የሚዋሽ የሆነ ስኒክ የሆነ ሀመተኛ የሆነ እንደዚህ ስርቆት ላይ የሚሰማራ የትኛው? አምስተኛው ቻክራ ትሮት ቻክራ። እሺ የሆነ ደል የሆነ ፐርሰን አንፍሬንድሊ የሆነ ሰዎች የማይግባባ እንደዛ ይቅርታ የማይል ቂም የሚል ሰው ደግሞ አራተኛው ቻክራ። እንደዛ እያለን ፐርሰናሊቲም እንደሚፈጠር እያየ ነው። ይሄ ስፒሪቹዋል ሴንተር ስለሆነ ቻክራ። እና ወደ ስድስተኛው ቻክራ እንሂድ። ሰርድ አይ ቻክራ፣ ሶስተኛው አይን ቻክራ ይባላል። ይህን ሰምታችሁታል ስፒሪቹዋል ትሬንዶች ላይ በጣም ፓወርፉል የሆነ ሴንተር ነው። ሆሊ ሴንተር በጣም ፓወርፉል የሆነ ሴንተር ነው። ይሄ ከሰማያዊ ከገነታዊ ላይፋችን ጋር የሚያገናኝ ቦታ ነው ማለት ነው። ሎኬሽን የሚገኝበት ቦታ ግንባራችን ቢትዊን ዘ አይብሮሲስ ከቅንድባችን መሀል እዛች ጋር ሶስተኛ አይን አለ ተብሎ ገምተው እዛ አይንባችን ውስጥ አይን የምትመስል ስትራክቸር አለች ፓይኒል ግላንድ የምትባል እዛች ጋር ነው የሚገኝ። ቀለሙ ከላዩ እንዲህ ሆኖ ሐምራዊ ነው። ኤሌመንቱ ላይት ነው፣ ብርሃን ነው። ያችሁ ለምን ፓወርፉል እንደሆነ የአምስተኛው ሳውንድ ነው ብለናል። ላይት ነው ኤሌመንቱ ደግሞ ላይት ኢዝ አሶሲኤትድ ዊዝ ስፒሪቹዋሊቲ። ዋና ቦዲ ፓርታችን የሚገኝበት ብሬን አይምሮአችን፣ አይን፣ ፒቱታሪ ግላንድ የእድገት ሆርሞን፣ ጆሮ እና አፍንጫ እነዚህ ሁላ ከሰርድ አይ ቻክራ ጋር የተገናኙ ናቸው። አሁን እያንዳንዱ እንትን አለ ቦዲ ፓርት ጋር አሶሲኤትድ የሆነ ነው እያንዳንዱ ቻክራ እና ከግላንድ ጋር አሶሲኤትድ የሆነ ነው፣ ከብርሃን አይነት ጋር አሶሲኤትድ የሆነ ነው። ሰባት ናቸው ነው። ይሄ ምንድን ነው የሚሰራው? ኢንቲዩሽን ማወቅ፣ አንድ ነገር ሳናቅ ማወቅ፣ መገመት፣ የሆነ ኢንቱዊቲቭ መረዳት፣ መገመት፣ እንደዛ ሳናቅ ማወቅ፣ ኢንሳይት፣ ጥበብ ሲገለጽልን አንድ ነገር፣ ዊዝደም፣ ጥበብ፣ ኢማጂኔሽን ማገናዘብ ወይም ማብሰልሰል የምንለው ነገር፣ ኢማጂን ማድረግ፣ በአይምሯችን አይን ማየት ማለት ነው። እንደዚህ ፊት ለፊት የማይታይ ነገር ራሳችንን ሳምቲንግ አሁን የሆነ ነገር ስናሸንፍ ሳምቲንግ ጥሩ ነገር ሲያጋጥመን በምናባችን ማየት እንችላለን። በምናብ ማየት ማለት ነው ኢማጂኔሽን። ሳይኪክ ኤቢሊቲስ ክሌር ቮይንት፣ ክሌር ኤዶይንት፣ ክሌር ሴንቲንት፣ ቴሌፓቲ የምንላቸው። ክሌር ኦዲየንት ማለት እዚህ ጋር እየተወራ ሳይሆን ከሌላ ዳይሜንሽን የሚወራ ነገር መስማት፣ የሰውን ሀሳብ መረዳት፣ ገና ሳያወራው መረዳት፣ አይናችንን ጨፍነን ሌላ ቦታም እየተካሄደ እንዳለ ማየት። ጦርነት አሁን ኃይለኛ ጦርነት እየተካሄደ ከሆነ ሲነፍስ ምናምን እዚህ አካባቢ ጦርነት አለ የሚሉ ሰዎች አሉ። እዚህ ክሌር ፖይንት ይባላል። ይሄ ኤቢሊቲ ይኖረናል። ሶስተኛው ሲከፈት ሶስተኛው ቻክራችን ባላንስ ሲሆን ኢነር ነኝ በቃ እናውቃለን ነገር ሳምሃም ነው። ይሄ ያስፈራል። በእኛ ትንደውጥል ሜንታል ክላሪቲ ምን እንደምናስብ እናውቃለን። ኢንሳይት ይኖረናል፣ ዊዝደም ይኖረናል፣ ጥበብ ይኖረናል፣ ኢንቱዊሽን ይኖረናል። እናውቃለን አዋቂ ነን። በምናባችን ማየት እንችላለን። ናው ሲዛባ አምባላንስድ ከሆነ አንዱ ቻክራ ተዛባን በሌታችን አንዱ ሲዛባ ይሄም ስድስተኛውም ሊዛባ ይችላል። ምን አይነት ሰው እንሆናለን? ኦቨርቲንኪንግ በጣም እናስባለን። ኦቨርቲንኪንግ ብሎ ማሰብ እንደዚህ ቢሆን እንደዚህ ኢንዲሳይሲቭነስ አንወስንም። ይሄ ኦቨርቲንኪንግ ጭንቀት ይፈጥራል። ጭንቀት ደግሞ እንዳንወስን ያለው ላክ ኦፍ ፎከስ፣ ትኩረት እናጣለን። ስራ ላይ ትምህርት ላይ ምናምን በጣም ኢፌክት ይኖራል። ከአይምሯችን ጎዳና ነው የተጎዳ ነው። ይሄ ግን መፍረድ አንችልም። እንደዚህ አይነት ሰው ሳምቲንግ የሆነ ነገር ሆኖ መዳን ይችላል በእነዚህ ስፒሪቹዋል ፕራክቲሶች ፕሬየር፣ ሜዲቴሽን፣ አፊርሜሽን፣ ብሬዝ ወርክ በተደጋጋሚ የምላቸው ወደ እነዚህ ነው። በቃ ይሄ ትምህርት ይሄን እንስራ ነው። ዲስኮኔክት ፍሮም ኢንቱዊሽን፣ አንድ ነገር ኢንቱዊቲቭ ኢነርጂያችን ከጠፋ ሁሌ በሎጂክ ነው የምንሰራው። በዚህ ህግ መሰረት ምናምን ያሉ ከሚያውቁ ሰው አንዱ ይሆናል ማለት ነው። እንደዚህ ስለሆነ እኮ የሆነ ኢንቱዊሽን ማለት በመረዳት ወይ በመረዳት ሳይሆን ሁሌ በሎጂክ መስራት እንጀምራለን። ከኢንቱዊሽን አይደለም ዲስኮኔክት ከሆነ ኢንቱዊሽን በጣም ነሰሰሪ ነው። ናይትሜር ቅዠት አለ። ቅዠት በህልማችን ጥሩ ነገር አለ። ቅዠት ነው።
ህልምም ከሰርዳይጋችን ጋር የተገናኘ ነው። አይናችንን ጨፍነን በአእምሯችን ነው እና ሶስተኛው አይናችን እሱ ነው። ስፒሪቹዋል አይን ነው። ሄደች ከራስ ምታት ጋር ማይግሬን ምናምን የሚባሉ ነገሮች ያምናል እና የአይን ህመምም ያጋጥማል አምባላንሰር ሲሆን። ባላንሰር ሲሆን አሁን እዚህ ጋር ባላንሰር ሲሆን እንዲሆን ነው የምፈልገው። ባላንሰር ደግሞ ስትሮንግ ኢንቱዊሽን፣ በጣም ነገሮችን የመረዳት የመገመት፣ ክላሪቲ ኦፍ ቶት፣ ሀሳብን ጥርት አድርጎ የማየት ኢንሳይት፣ ጥበብ፣ ማገናዘብ፣ ኢማጂኔሽን፣ በምናብ ማየት፣ ጉድ ጀጅመንት፣ ጥሩ ፈራጅ እንሆናለን፣ እናዳለን። ability to see the big picture። አንድ ነገር ሲከሰት እዛው ጠበን እዛሽ ጋር ያለችው ነገር አንፈርድም። ምክንያት የመረዳት ችሎታችን ከፍተኛ ነው። ጥበበኛ ስንሆን ሰርዳያችን ኦፕሬት ሲያደርግ ትልቁን መንስኤ ለመረዳት ብቃት ይኖረናል ማለት ነው። ስድስተኛው ቻክራ ይመስላል። ሰባተኛው ቻክራ ክራውን ቻክራ የአናት ቻክራ ነው። እዛ ጋር ስለሚገኝ ማለት ነው። የሚገኘው ቶፖሲት አናታችን ላይ ነው። ክራውን ቻክራ ሰባተኛው ቻክራ እና የመጨረሻው ፊዚካል ቻክራ። ከለሩ ቫዮሌት ነው፣ ወይን ጠጅ ነው። ኤሌመንቱ ቶት ነው፣ ሀሳብ፣ ኮንሺየስነስ፣ ስፒሪት ነው። አናታችን ጫፍ ላይ ነው የሚገኘው። ልክ ከፊዚካሊቲ ስንወጣ ማለት ነው ሜትር ከ60 ሆነ ሜትር 2 ሜትር አናታችን ጫፍ ላይ ያለችው ቻክራ ሰባተኛው ቻክራ ናት። ከሰውነታችን ወጣን ማለት ነው። ከሰባተኛው ቀጥሎ ስምንተኛው ነው ያለው። ስለሱ የተወሰነ ለማለት እንሞክራለን። ሰባተኛው ቻክራ ልክ ከሰውነታችን ስንወጣ ሀሳብ ነው መሰረታዊ ነገር። መጽሐፍ ቅዱስ ላይ ቃል ነበር ይላል። ቃል ማለት ሀሳብ ማለት ነው። ሀሳብ ነበር። ከዛ ከሀሳብ ተነስተን ምድርና እነዚህ ሁሉ ከዋክብት ዩኒቨርስ የተፈጠሩ ከሀሳብ ተነስተን ነው ወደ ሁሉም ነገር የሚፈጠረው ማለት ነው። ከሀሳብ እንነሳለን። በሶስተኛው አይናችን በምናባችን እናወራዋለን። በአምስተኛው ቻክራችን እናወራዋለን። በአራተኛው ቻክራችን ይሰማናል። በሶስተኛው ቻክራችን ዊል ፓወር አክት እናደርጋለን። በሁለተኛው ቻክራችን ኢንጆይ እናደርጋለን። በአንደኛው ቻክራችን ግራውንድ እናደርጋለን ማለት ነው። ክሬት እናደርጋለን። ያ ግራውንድ እናደርጋለን በሚለው ነው። ቶት ነው ኤሌመንቱ ወይም ስፒሪት ወይም ኮንሺየስነስ። ያው አይዲያው ይገባቸዋል። ባላንሰር ሲሆን እና አምባላንሰር ሲሆን ያለውን ነገር ነው አሶሺየትድ የሆነው። ይሄ ክራውን ቻክራ ከብሬን አፐር ብሬን ከላይኛው የብሬናችን ክፍልና ራይት አይ ከቀኝ አይናችን ጋር ይላል። ከስድስተኛው ቻክራ ጋር ሼር የሚያደርጉት ነገር አለ። ከፍ ይላል ከስድስተኛው ቻክራ ከፍ ስለሚል። ኦኬ ባላንሰር ሲሆን ኦር አምባላንሰር ሲሆን መጀመሪያ ያለውን ነገር እንዴ አምባላንሰር ሲዛባ ከስፒሪቹዋሊቲ ዲስኮኔክትድ እንሆናለን። ስፒሪቹዋል ኖሌጅ አይኖረንም ኦር አናምን ኦር ያ እምነት ለስን ይሆናል። አንዳንድ ሰዎች ይህ ቻክራቸው የተጎዳ ሲሆን ይሄን መፍረድ አንችልም። ጀስት ኢፌክቱን ለማውራት ያክል ኮንፊውዥን፣ ግራ መጋባት፣ ዲፕሬሽን፣ መቆዘም፣ የላቀ እውቀት አይኖርም። ዓለማዊ እውቀት ብቻ ነው የሚኖር። ዓለማዊ እውቀት ብቻ ነው የሚኖር። ከዓለማዊ ውጪ የሆነው እና ዋነኛው ስለሱ መረዳት አንችልም። ስለ ሶስተኛው ዳይሜንሽን ብቻ ነው መብላት፣ መጠጣት፣ መስራት፣ መኖር፣ መተኛት። እሱ እንደዛ ለራቸው የፈለገው ገብቷቸዋል። ሊሚትድ ይሆናል ኖሌጃችን ኤንድ አዌርነሳችን በጣም ሊሚትድ ይሆናል። የክራውን ቻክራ ከተዛባ ማለት ጥበብ አይኖረንም፣ ሰላም አይኖረንም እና ሁሉም ነገር አንድ እንደሆነ መረዳት አንችልም። አምባላንሰር ሲሆን ባላንሰር ሲሆን ሁሉም ነገር አንድ ነው። ሁሉም ነገር ፈጣሪ ነው። ፈጣሪ ነጸብራቅ ነው ሁሉም ነገር። እሱም ኮምፕሊትሊ የመረዳት ፈታችን ከፍተኛ ፒስ፣ ሰላም ይኖረናል። ዊዝደም፣ ጥበብ፣ ስፒሪቹዋል አዌርነስ፣ መንፈሳዊ ንቃታችን ከፍተኛ ነው። ኮኔክሽን እንዳለ እንረዳለን። በሁሉም ዘንድ በጥሩና በመጥፎ ዘንድ ኮኔክሽን አለ። በብርሃንና በጨለማ መካከል ኮኔክሽን አለ። በምድርና በፀሐይ መካከል ኮኔክሽን እንዳለ እንረዳለን። ስፒሪቹዋል ኖሌጃችን ከፍተኛ ነው። ይሄ ብሎክድ ሲሆን የሰባተኛው ቻክራ ፕራክቲስ በማድረግ ስፒሪቹዋል ፕራክቲሶችን፣ ጸሎት፣ ሜዲቴሽን፣ ዮጋ፣ ክሪስታል፣ አፊርሜሽን፣ ቪዥዋላይዜሽን፣ ብሬዝ ወርክ እነዚህን ፕራክቲስ በማድረግ መፈወስ እንችላለን ማለት ነው። ስምንተኛው ቻክራ የሚሉት just as a human being
ፊዚካል ቦዲያችን ስንለይ ስምንተኛው ቻክራ አለ። ይሄ ኢንቪዚብል የሆነ ኢነርጂ ፊልዳችን የሚገኝበት ብናየው የሚገኝበት ቻክራ ማለት ነው። ለምሳሌ ካይንዶ ኦቫል የሆነ ሼፕ ያለው ኢነርጂ ፊልድ አለ። እሱ ኢነርጂ ነው ቦዲያችን የሚሰራው። እሱ የሚገኝበት ጫፉ ስምንተኛው ቻክራ ይባላል። ዲቴል አናወራ እስከ ሰባተኛው ካወራን በቂ ነው። ቻክራ ይሄን ይመስላል። ለማጠቃለል ያህል ቻክራ ኢነርጂ ሴንተር የህይወት ኃይል መቀመጫ ሴንተሮች ናቸው፣ ቦታዎች ናቸው። 7 ናቸው። ከሰባቱ ብርሃናት ጋር ይገናኛሉ። ከሰባቱ ግላንዶች ጋር ኦርጋኖች ጋር ይገናኛሉ። ስራ አላቸው። ባላንስር ሲሆኑ ይጠቅሙናል፣ አምባላንስር ሲሆኑ በጣም ይጎዱናል። እነሱን ለመፈወስ ሜዲቴሽን፣ ጸሎት፣ አፊርሜሽን፣ ቪዥዋላይዜሽን የምንላቸውን ነገሮች ብሬዝወርክ የምንላቸውን ነገሮች ፕራክቲስ በማድረግ ባላንስ ማድረግ እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። በኔክስት ቪዲዮ እስክንገናኝ ቴንክ ዩ።